እድሜሽ ከ18 በላይ ከሆነ ህይወትሽን ሊያጠፋ ግረልከት ነገር ላይ እንድትቆጭ እንድታለቅሽ የሚያደርግሽ ዛሬ 10 መርዛማ ነገሮችን እነግርሻለሁ። ይሄን ነገር ከህይወትሽ ቶሎ ብለሽ አስወጪ ወይም ማስተካከል ጀምሪ። አሊያም ቢምትይኝ ከሆነ እኔት ነገ ላይ ማትወጭበት ጭንቀት ውስጥ ቁጭት ውስጥ ለቅሶ ውስጥ ነው የሚከትሽ። ህይወትሽን ነው የሚያበላሽሽ። ስብራቱን አቺውም አልሰማውም ባላ እንዳትይኝና በደንብ አድርገሽ እስከ መጨረሻው አዳምጪኝ። ማስታወሻ መያዝ እንዳይረሳ። ይህን ቪዲዮ ለሁሉ ሰው እንዲደርስ ሁላችሁም በታማኝነት ላይክ፣ ሼር፣ ኮፒ በማድረግ ሰብስክራይብ በማድረግ ለሁሉ ሰው አዳርሱልኝ። ማስተካከል ያለብሽ ነገር እንመለስ። የመጀመሪያው ነገር በህይወትሽ ውስጥ መጠበቅ በጣም መርዛማ ነገር ነው። ከማንም ምንም አትጠብቂ። አስታውሽ፣ አንቺ ለራስሽ አታንሽም። አንቺ ለራስሽ ከበቂ በላይ ነሽ። ያንቺን አቅምና ኃይል ስላላወቅሽ ብቻ ነው እንደዚህ የምትባክኙ። ስለዚህ ከማንም ምንም አትጠብቂ የኔ እናት። መጠበቅ ቡኩን ነው የሚያደርግሽ። መጠበቅ ያንቺን ኢነርጂ ዲአክቲቬት ነው የሚያደርግሽ። ስለዚህ ከማንም ምንም መጠበቅ የለብሽም። አቁሚ። ከሰጡሽ ካገዙሽ እሰየው፣ ካላገዙሽም እሰየው። እኔ ለራሴ አላንስም ማለት መጀመር አለብሽ። ሁለተኛው የልብሽን በር መክፈት፣ የመጣ ሰው ሁሉን ማስገባት። ይህ በጣም መጥፎና አብዛኛው ሴት የሚጎዳበት ነገር ነው። እንደዚህ ማድረግ የለብሽም። አስታውሽ፣ አንዳንድ የትልቅ ህፃን የሆኑ ሰዎች አሉ። ልክ ብርሽን አንኳክቶ ሮጦ የሚጠፉ አሉ። ስለዚህ ፍቅርና ክብር ህፃን በማይደርስበት ቦታ አስቀምጪ እንጂ ልብሽን ለማንም አትክፈቺ። የኔ እናት እሺ፣ ልብሽን አትክፈቺ። ራስሽን መጠበቅ ጀምሪ። ባውንደሪሽን ማስመር፣ ለዛ ነገር መቆም መጀመር አለብሽ። ልብሽን ማንም ሰው እንዲገባ አትፍቀጂ። አስታውሺ፣ በልብሽ ሳይሆን ሰዎችን መውደድ ማሰብ ያለብሽ በአእምሮሽ በሐሳብ ነው። ምክንያቱም በቀን ውስጥ ከ100,000 በላይ ሐሳብ ታስቢያለሽ። ስለዚህ ሐሳብ ስለሚቀያየር አንቺም ከትላንት ዛሬ የተሻለ ትሆኛለሽ። ስለዚህ በልብሽ አስቢ አይደለምልሽ፣ በአእምሮሽ ማሰብ ጀምሪነት። እሱ ነው የሚያዋጣሽ። ወደ ሶስተኛው እንሸገር። ሶስተኛው ደግሞ ራስን መዋሸት፣ ራስን ማታለል። የኔ እናት ራስሽን ማታለል አቁሚ። አሁን ያለሽበት ችግር ለማምለጥ ብለሽ ወደ ተለያዩ የሶሻል ሚዲያ እየገባሽ የተለያዩ ቪዲዮዎችን ያይሽ ራስሽን መሸወድ አቁሚ። ወደ ራስሽ ተመለሺ። ችግሮችሽን ማየት ጀምሪ። ምንድነው የሚያስቃየኝ? ምንድነው አሁን ላይ ብልጭ ያለ ህይወቴን ምረብሽብኝ? ምንድነው ህይወቴን እያመሰቃቀለ ያለው ብለሽ ራስሽን መፈተሽ ፊልተር ማድረግ ጀምሪ እንጂ ከራስሽ ለማምለጥ ቪዲዮ ማየት አቁሚ። ወደ ጭንቀቱ ወደ ዝምታው ግቢና ራስሽን አፍርሰሽ እንደገና መስራት ጀምሪ እንጂ ከራስሽ መራቅ ማቆም አለብሽ። ይህ በጣም መርዛማ ነገር ነው። ከራስሽ አታምልጪ፣ ከጭንቀትሽ አታምልጪ። እዛው ውስጥ ግቢና ራስሽን ለራስሽ ሐኪም ሆነሽ ራስሽን ማደስ ጀምሪ። ከራስሽ በፍጹም አታምልጪ። ወደ አራተኛው እንሻገር። አራተኛው ደግሞ ራስሽን ዝቅ አርጎ መመልከት። የኔ እናት ችግር ወደ አንቺ መጣ እንጂ አንቺ ችግር አይደለሽም። ባለሽበት ቦታ አሁን ባለሽበት ሁኔታ ችግር ራስሽን ይገመትሽ ራስሽን ዝቅ አርገሽ ማየት ማቆም አለብሽ። አሊያ የኔ እናት ሁሉ ዓለም ራስሽን እንደምታየው አርጎ ነው አንቺን የሚያይሽ። አስታውሺ፣ ይቻለም ማለት ልክ እንደ መስተዋት ናት። አንቺ ራስሽ የምትሰጪው ስሜትና ክብር አይታ ነው የምታንጸባርቀው። ስለዚህ ራስሽን ዝቅ አርገሽ አትመልከቺ የኔ እናት። አሁን ላይ እኮ ችግር መጣ እንጂ አንቺ ችግር አይደለሽም። አሁን ላይ ጭንቀት መጣ እንጂ አንቺ ጭንቀት እኮ አይደለሽም። አሁን ላይ ስቃይ መጣ እንጂ አንቺ እኮ ስቃይ አይደለሽም። እሺ የኔ እናት፣ ራስሽን ዝቅ አርጎ መመልከትን በፍጹም አትቀበይ። አቁሚ የኔ እናት። ራስሽን ከፍ ማድረግ አለብሽ። ራስሽን ማቆም አለብሽ። ለራስሽ መኖር መጀመር አለብሽ። ያ ነው የህይወት መንገድ። ወደ አምስተኛው እንሻገር። አምስተኛው ደግሞ ከፈጣሪ መራቅ። የኔ እናት አብዛኛው ሰው ኃጢአት ይሰራል። እኔም አንቺም ሁላችንም። እንኳን እኛ ይቅርና ቅዱስ ቃሉ ሲናገር መላእክትንም እንኳን ስንፍና ይከሳቸዋል ይላል። ስለዚህ አንቺ
ኃጢአት ሰርቻለሁ ይሄን ሁሉ አርክሻለሁ እንዲወኛለሁ ብለሽ ከፈጣሪሽ አትራቂ። ፈጣሪ እኮ ወደዚህ ዓለም የመጣው ኃጢአተኛውን ሊያነጻ የታመመውን ሊያድን ነው። ስለዚህ አንቺ ፈጣሪ ያስፈልግሻል። ወደ ፈጣሪ መቅረብ አለብሽ። የኔ ችግር እኮ በዛ አንድ ኃጢአት አልሰራም ብዬ ደግሜ የሰራው እኮ ነው። ህይወቴ እኮ ተበላሽቷል። ጥቅም የለኝም። ማንም አይፈልገኝም አትበይ የኔ እናት። እግዚአብሔር ይፈልግሻል። እግዚአብሔር ይወድሻል። የእግዚአብሔር ልጅ ነሽ። ወደ እግዚአብሔር መቅረብ ጀምሪ። መጸለይ፣ ወደሱ መስገድ፣ መጨው ጀምሪ። ያንቺ የንስሐ አባት ሊሆን የሚገባው እግዚአብሔር ነው። ያንቺ ጓደኛ ሊሆን የሚገባው እግዚአብሔር ነው። ያንቺ አባት ያንቺ መከታ ሊሆን የሚገባው እግዚአብሔርና ወደ እግዚአብሔር መቅረብ ጀምሪ የኔ እናት። ወደ ስድስተኛው እንሻገር። ስድስተኛው ደግሞ በአሁን ሰዓት ደንዝዞ መቅረት ወይም በምቾት ቀጠና ውስጥ መቀመጥ። አስታውሺ የዛሬ ምቾትሽ የነገ ጠላትሽ ነው። ዛሬ ላይ እየተመቸሽም ልትሰሪ ይገባል። ራስሽን ማሳደግ እስካልጀመርሽ ድረስ የዛሬ 10 ዓመትም እንደዚሁ ነሽ። ምንም ታምር መጥቶ አይቀይርሽም። ስለዚህ ከምቾት ቀጠናሽ ውጪና የሚያጨናንቅሽ ነገር ማድረግ ጀምሪ። ራስሽን ማሳደግ ጀምሪ። ከማንም ምንም አትጠብቂ። የኔናት መጠበቅ ቡኩን ነው የሚያደርግሽ። ህይወትሽን ነው የሚያበላሸው። እሺ ከማንም ምንም አትጠብቂ። ከምቾት ቀጠና ውጪ። አስታውሺ ያንቺ መድኃኒት ባንቺ ቦርሳ ውስጥ ነው ያለው። ከቦርሳ አውጥቶ መዋጥ ያንቺ ፋንታ ነው። ስለዚህ ራስሽን ዝቅ አድርገሽ ተመልከሽ። አልችልም ያልሽ ራስሽን መጉዳት አቁሚ። በረምብ ሲሚኝ እኔ እናት ይህ ነው የሚጠቅምሽ። ወደ መጨረሻውና ወደ አለቀው እንሻገር። የመጨረሻው ደግሞ ተስፋ መቁረጥ። የኔ እናት ተስፋ እንዳትቆርጪ። እስካልሞትሽ ድረስ በፍጹም ተስፋ እንዳትቆርጪ። አስታውሺ አንቺ መቀየር የማትችው ነገር አንድ ነገር ቢኖር እሷም የምትሞችባት ቀን ነው። ከዛ ውጪ ችግር መጣ፣ ሐዘን መጣ፣ ስቃይ መጣ፣ ኪሳራ መጣ፣ ሁሉን ነገር ማለፍ ትችያለሽ። ደሞ ልንገርሽ እዚህ ዓለም ላይ እስካለሽ ችግር አለ። ችግር ታናሽ ወንድምሽ ነው። አንቺና ችግር ያን ሳንቲም ሁለት ገጽታ ናችሁ። ስለዚህ አትለያዩም። ችግር የለም፣ ችግር አልፈልግም አትበይ የኔ እናት። አስታውሺ ችግር የሌለበት አንድ ቦታ ብቻ ነው፣ እሱም መቃብር ውስጥ የሞተ ሰው ነው ችግርን የማየው። አንቺ በህይወት እስካለሽ ሁሌም ችግር አለ። ዋናው ነገር ችግሩን የመፍታት አቅም፣ ኢንቴሊጀንት ታለንትድ የመሆን ጥበብሽን ማሳደግ አለብሽ። ለዛ ነው እንደዚህ ምናገርልሽ። ስለዚህ ራስሽን ዝቅ አድርገሽ መመልከት አቁሚ። ተስፋ መቁረጥ አቁሚ። አስታውሺ ያላንቺ ማይሞቅ ቤት አለ። ያላንቺ ማይደምቅ ጎጆ አለ። ያላንቺ ማስቅ እናት አለ። ያላንቺ ደስ የማይለው አባት አለ። ያላንቺ የማይሳካ ህልም አለ። ስለዚህ በራስሽ ተስፋ ትቁረጭ የኔ እናት። ታሳኪዋለሽ። እግዚአብሔርን ነው ምልሽ። ከእግዚአብሔር ጋር የማይሳካ ነገር የለም። እኔ ልንገርሽ በደንብ አድርገሽ ስሚኝ። ከሞተ 4 ቀን የሆነውን አላዛር እንኳን በሰው አእምሮና ሐሳብ የተረሳ የበሰበሰ አላዛር እንኳን ከሞታን ያስነሳው ይሄ ፈጣሪ ነው አንቺንም የፈጠረሽ። ስለዚህ ወደዚህ ፈጣሪ ቅረቢ፣ ጸልይ፣ አማክሪው። ከዛ በኋላ ማይሰካ ማይፈታ እንቆቅልሽ የለም። የኔ እናት በርችልኝ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ እባካችሁ ለብዙ ሰው አዳርሱልኝ። አብዛኛው ሰው እንዲማር፣ እንዲለወጥ፣ እንዲቀየር ስለምፈልግ አመሰግናለሁ። መልካም ጊዜ ነው። ቴንክ ዩ ሶ ማች